ሰላም ቤተሰቦች እንዴት ናችሁ? ይህንን የመሰለ ኬክ በ5 ደቂቃ ውስጥ ለልጆቻችን እናዘጋጅ። ለዚህ ቪዲዮ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ጀምሩ። እንዲሁም ጠቃሚ ቪዲዮ ስለሚደርሳችሁ ቤተሰብ ይሁኑ። የሚያስፈልገን ግብአት ውሃ አለኝ፣ ሚክሰር አለኝ። ሚክሰር ከሌላችሁ በዊስከር መጠቀም ትችላላችሁ። በዚህ ጎድጓዳ ሳህን ላይ አድርጋችሁ የክሬም ዱቄቱን ማምጣት ትችላላችሁ ማለት ነው። በመጀመሪያ ሻንቲ ክሬሙን እናደርጋለን። 1 ማንኪያ፣ ሁለተኛ ማንኪያ፣ ከዛም 3ኛ ማንኪያ እናደርጋለን። ሞላ አድርጋችሁ ነው የምታደርጉት ማንኪያውን። እንደዚህ 3 ማንኪያ ካደረግን በኋላ የፓውደሩን በመቀጠል ውሃ ነው የምናደርገው። ውሃ 1 ማንኪያ፣ ሁለተኛ ማንኪያ፣ 3፣ 4፣ 5፣ 6 ማንኪያ እናደርጋለን ማለት ነው። 3 የሾርባ ማንኪያ ፓውደሩን ስናደርግ 6 የሾርባ ማንኪያ ውሃ ነው የምናደርገው፣ ደብል ማለት ነው። ማብዛትም ከፈለጋችሁ 10 ማንኪያ ካደረጋችሁ 20 ማንኪያ ውሃ ይደረጋል። 5 ማንኪያ ፓውደር ካደረጋችሁ ደግሞ 10 ማንኪያ ውሃ ይደረጋል ማለት ነው። የምንጠቀመው ውሃ ደግሞ ቀዝቃዛ ነው መሆን ያለበት፣ ኖርማል ቤት ውስጥ ያለው ቴምፕሬቸር ማለት ነው። እሱ እንደዚህ እስኪወፍርልኝ ድረስ ወተት ጥጄ ነበረ። እንደምታዩት እንግዲህ ወፍራም ሆኖልኛል። እንደምታዩት ዊስከሩ ላይ የቀረውን ክሬም እንደዚህ አድርጌ ወደ ውስጥ አራግፈዋለሁኝ። እንደምታዩት ወፍራም ነው። የምንጠቀመው ፊንገር ብስኩት ነው። ይሄንን ብስኩት ሱቅም ሱፐርማርኬትም የትም ማግኘት ትችላላችሁ። የምንጠቀመው ይሄንን ነው ማለት ነው። ክሬሙንም ሱፐርማርኬት ላይ ማግኘት ትችላላችሁ። በመጀመሪያ ያዘጋጀነው ዝርግ ሳህን ላይ ወተት እናፈሳለን። ያፈላነውን ወተት በመቀጠል ያዘጋጀነውን ብስኩት አንድ በአንድ እንደዚህ አድርገን እንደረድረዋለን። አንድ ስለማይበቃን ተጨማሪ እንጨምራለን። እሱን ካደረግን በኋላ ወተቱ ትንሽ ራስ ሲልልን ብስኩቱ ከላይ ያዘጋጀነውን ክሬም እንቀባለን። በማንኪያ መቀባት ትችላላችሁ። ይሄ ደግሞ ካላችሁ በዚህ መጠቀም ትችላላችሁ። ክሬሙን ከደቀለቅን በኋላ እንደዚህ ድጋሚ ብስኩቱን አሁንም እንደረድራለን። በመቀጠል ወተቱን በማንኪያ አድርገን እንደዚህ እናፈስበታለን። እንዲህ እያደረጋችሁ ክሬሙን ከዛ ወተት እያደረጋችሁ እስከምትፈልጉት ድረስ መደራረብ ነው። እንደዚህ ደርድሬ ከጨረስኩኝ በኋላ ከላይ ቸኮሌት አደርግበታለሁ። ከትፌ ነው ቸኮሌቱን ላይ ነሰነስኩት። እንደምታዩት በጣም ነው የሚያምረው። ልጆችን በጣም ይወዱታል። ወተን ውድ ብር አውጥተን ከምንገዛ ይሄንን በቀላሉ ቤት ውስጥ ማዘጋጀት እንችላለን። ከ5 ዓመት በላይ ላሉ ልጆች ቆንጆ ስናክ መሆን ይችላል። ቆንጆ ጣፋጭም መሆን ይችላል። እንደምታዩት እንግዲህ በጣም ነው የሚያምረው። እኔ እንግዲህ አላስችል ብሎኝ ጎረስ ጎረስ ስላደረገባችሁ ነው። ሁላችሁም ይሄንን ሰርታችሁ መቅመስ ትችላላችሁ፣ ለልጆቻችሁ ማዘጋጀት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ሌላ እንድሰራላችሁ የምትፈልጉት ካለ ደግሞ ኮሜንት ላይ አሳውቁኝ። ይሄንንም ሞክራችሁ ሀሳባችሁን እንድትሰጡኝ ፈልጋለሁ። አብራችሁኝ ስለቆያችሁ አመሰግናለሁ።